አጋጣሚ ከልብ ነው የተደሰትኩት እዚህ ያንተ ወደ ውጪ ነፃነትን አግኝተህ መሄድህን ስትነግረኝ በጣም ነው ደስ ያለኝ። በዚሁ አጋጣሚ ደግሞ ራሴን ማን እንደሆንኩኝ ለማስተዋወቅ ያህል እኔ ሻለቃ በዛብህ ጴጥሮስ እባላለሁ። የኢትዮጵያ አየር ኃይል የሚግ 23 ቦምበር አውሮፕላን በራሪ ነበርኩኝ። በአሁኑ ጊዜ በህዝባዊ ግንባር በኤርትራ ነፃ አውጪ ህዝባዊ ግንባር ተማርኬ በምርኮ ላይ እገኛለሁ። የተማረኩትም በ1976 ዓመተ ምህረት ሚያዝያ 12 ቀን ነበር። የዕለቱ ዕለት ሚሽን ታዘን በረራ ግዳጅ ታዘን በምንበርበት ጊዜ ዝቅ ባለ ከፍታ በምንበርበት ጊዜ ጸረ አውሮፕላን ከመሬት የተተኮሰ አውሮፕላኔን የሞተሯን ክፍል መታትና መብረር ሳልችል ቀረሁ እና በዚህ አጋጣሚ መዝለል ነበረብኝ። ዘለልኩ። በጃንጥላ ከወጣሁ በኋላ መሬት አረፍኩ። በአስተራረፌ ላይ በጣም ዝቅተኛ ከፍታ ላይ ስለነበርኩኝ ራሴን ተቆጣጥሬ ፓራሹቱን አስፈላጊ የሆነ ጥሩ ቦታ ለማረፍ አልቻልኩም ነበር እና በዛ በአስተራረፌ ጊዜ ይመስለኛል የግራ እጄን ተሰብሬ ነበር እና ያኔ ህሊናዬን ሳትኩኝ እና እንደዛ ሆኜ በነበርኩበት ጊዜ የህዝባዊ ግንባር ተዋጊዎች በወቅቱ እዛ አካባቢ ነበሩና ማርከውኝ ይዘው ወደ ቦታቸው ወደ ሰፈራቸው ወደ ኋላ ወደ ደጀኑ በሚወስዱኝ ጊዜ እኔ ህሊናዬን አውቄ ነቃሁ እና በዚህ አጋጣሚ መማረኬን አረጋገጥኩ እና ደግሞ እየወሰዱኝ ይሄ ህመሙ እየተሰማኝና ስቃዩ እየጨመረብኝ በሄደ ቁጥር እኔ እንትን ነበር አመመኝ ያልኩ አቃስት ነበር እና አይዞህ ይሻላል እርዳታ እንሰጣለን ምናምን እንዲ ያሉኝ ያጽናኑኝ ይናገሩ ጀመር እና በዚህን ጊዜ የኛው ናቸው ወይስ እንዴት ነው ያልኩ እንዲያውም መጠራጠር እስከምችል ሁኔታ ድረስ አደረሱኝ እና ይህ ሆኖ በዚሁ አጋጣሚ አውሮፕላኖች እኔ መታቴን ሰምተው ይዞሩ ነበር ከላይ ይዞራሉ ይበራሉ። ይህ ሁሉ ያለ ህመሜን ለማስታገስ አንድ ቦታ ቆም አደረጉና ጥግ ቦታ መርፌ የማደንዘዣ ህመም ማስታገሻ የሆነ ሰጡኝ። ያን ከሰጡኝ በኋላ ጄሶ አይነት ነገር አድርገው እንዳይንቀሳቀስ ያ ስብራቱ የበለጠ ህመም እንዳይሰጠኝ አድርገው አሳመሩልኝና በእውነት በጣም ነው አዲስ ተስፋ የመኖር ተስፋ እየሰጠኝ ሄደውና ያን አይነት ነገሮች በመሰማበት ጊዜ ባለፈው ጊዜ እዛ ኢትዮጵያ ባለሁበት ጊዜ መሰማው የነበረ የካዙ ያው ያለ ምህረት ማጎሳቆል ኢሰባዊ የሆነ ድርጊት እንደሚያደርጉ አይነት የዛ አይነት ነገር ነው መሰማው ነበር እና ይህንን ስለምሰማም በአጋጣሚ እኔ ያኔ በወደቅኩበት ጊዜ ህሊናዬን ባልስት ኖሮ ላለመያዝ በማድረገው መፍጨርጨር ህይወቴን ላጣችል ነበር ማለትም የመኖር እድል ሊሰጠኝ እንደሚችል ሳላቅ ራሴን ህይወቴን ላጠፋ እንደምችል እንደነበር ይሄን ሁሉ ነው ያስተዋልኩት የቆየው ከሄድኩ በኋላ እና በእውነቱ በአንድ በኩል ሰው ሲያስበው ተማርኮ እስር ቤት መቆየት እንደ ችግር ሊመለከተው ይችላል ይሆናል። ይሄስ ችግርም ነው ትምህርት ቤትም ነው እንደዛ ነው ማየው። በተለይ ምን ትምህርት ቤት ነው ያልኩት ከኢትዮጵያ ህዝብ በሙሉ ተሸፍኖ አይነ ጥላችን ተጋርዶ እንዳናይ ተደርገን ተሸብበን በጭፍን የምናገለግለው ለኢትዮጵያ መንግስት በተለይም ባሁኑ ጊዜ ላለው ለደርግ ስልጣን ማራዘሚያ የምናረገው የነበረው ትግል በሙሉ ትክክለኛ ትግል የሚታገሉትን ለመጨፍለቅ የነበር መሆኑን አሁን ነው ያወቁት እዚህ እና ይሄንን ደግሞ ለማያውቁት በጣም ነው ያዘንኩት እኔ ልክ ይሄንን ሁኔታ ካወቁ በኋላ ምን ነው ይሄንን እኔ ያገኘኋቸውን ትክክለኛ የሆኑ ዶክመንቶች እነዛም ጓደኞቼና ኢትዮጵያዊ ወገኖቼ ትክክለኛው እንዳዩ ተሸፍኖ ያሉት ሰዎች አውቆ ምን አለበት እውነተኛውን ፍትህ የኤርትራ ህዝብ ቢያገኝ እውነተኛውን ፍትህ የኢትዮጵያ ህዝብ ቢያገኝ የሚለውን አይነት ስሜት ሁሉ እንዲያድርብኝ ያደረገው ልክ እዚህ እስር ቤት ባለሁበት ጊዜ ነው እና በእውነቱ የሷ አመለካከት ውስጡ ሲገባና ውጭ ሳለ አንድ እንደማይሆን ሳዩ መፍረድ
እንደሆነ ነው የምወስደው። ሌላው ደግሞ ምን መሰለህ በእውነት ለሱ አላማ ቆሞለት አንድ ጊዜ ይዋደቅለት የነበርን አንድ ግለሰብ ዝም ብሎ እንዲሁ ይተዋል ወይ የሚለውን ነጥብ በመናስበት ጊዜ በእውነት ዝም ብሎ መተው የለበትም ነው የሚለው። ማንም እውር ሰው ቢሆን እንኳን እንደዚህ ነው የሚለው። ግን የኢትዮጵያ መንግስት ተወኝ። ይሄንን ሁሉ የዚህ አይነት በጣም የሚያሳዝንና በጣም የሚያሳፍር ድርጊት ሁሉ ነው የኢትዮጵያውያን ወገኖቻችን ውጪ የሚገኙት እንዲያውቁ እንድታደርግ የምፈልገው እና ይሄንን ሁሉ ነገሮች አስመልክተህ በእውነቱ ደግሞ እዚህ በአሁኑ ጊዜ ባለሁበት ጊዜ አስፈላጊውን የሆነ እንክብካቤ ሕክምና ልዩ መዝናኛ ነገሮች የህዝባዊ ግንባር የጄኔቫ ኮንቬንሽን ከፈረሙት ውስጥ አይደለም ያለው አውራ አልፈረሙ ግን የጄኔቫ ኮንቬንሽን በሚፈቅደው ህግ መሰረት ትክክለኛውን መብታችን ጠብቆ አስፈላጊውን የሆነ እንክብካቤ ሁሉ እያደረገ ነው ያለው። ይሄንን ሁሉ ደግሞ የሚያውቁበትን አይነት መንገድ እንድታስረዳቸው በእውነቱ ትክክለኛው ምንድነው የሚለውንና ደግሞ የኤርትራ ህዝብ ትግድስ እውነተኛ ነው እውነተኛ አይደለም የሚለውን ትክክለኛውን አቋም ያለያዙ ሰዎችን ትክክለኛው ይሄ ነው። እኔ ራሴ እዛ ነበር። እኔ ራሴ ኢትዮጵያዊ ነኝ። ኢትዮጵያውያን ወገኖቻችንም ብዙ እንደዚሁ እስር ቤት ውስጥ በምርኮ የሚገኙ አሉ ብለህ ስታስረዳቸው በእውነቱ እውነተኛውን ገጽታ ለህዝቡ ልታንጸባርቅ ትችላለህ ማለት ነው። እና ይሄንን የመሳሰሉትን ነገሮች እንደምታስረዳ ተስፋ አለኝ እና አንተም አትስተውም። በእውነቱ ይሄን ነገር እንዲሁ ለማጠናከር ያህል ነው የምልህ አጠናክረህ እንዳትረሳና ደግሞ የበለጠ እንድታስብበት ለማድረግ ነው።